መጀመሪያ ቀጣይ ያለው ቪዲዮ እንመልከተው። እኛ የነሱን እምነት ካልተከተልን ድረስ ወይም እነሱን ካልመሰልናቸው በቀር አይወዱንም። አላህ ሱብሓነሁ ወተዓላ ተመልከች ደግሞ በአላህና በሙሐመድ ያመነ ደግሞ ሲገልጥ ላ ተጂዱ ዩእሚኑነ ቢላሂ ወልየውሚል አኺር ይዋዱነ መን ሐደ አላህ ወረሱለሁ። ተመልከች በአላህና በመልእክተኛው ያመኑ ገብቶሻል። የካፊሮችን ወይም የአላህ ጠላቶችን ወዳጅ አድርጎ አይይዝም ብሏል። ወዳጅ አድርጎ አይይዝም። አላህ ሱብሓነሁ ወተዓላ ወላ እና በራ አለው። ለአላህ ብሎ መውደድ አላህ የወደዳቸውን፣ ለአላህ ብሎ መጣት አላህ የጠላቸውን። አላህ ካፊሮችን ይጠላቸዋል። እኛ ደግሞ ካፊሮችን መጥላት አለብን። ለምን? አላህ ሳልጠላቸው። አላህ ሙእሚኖችን ይወዳል። ኢነላህ ዩሂቡ አላህ ሱብሓነሁ ወተዓላ ሙእሚኖችን ይወዳል። እኛ ደግሞ ሙእሚኖችን እንወዳለን። ስለዚህ ወላ እና በራ አለ። ስለዚህ እኛ ሙስሊሞች ልንወድ የምንገባው የእኛን ሙስሊሞች እንጂ ክርስቲያኖችን አይደለም። ክርስቲያን እወዳለሁ ተብሎ አይነገርም። ገብቶሻል እህቴ? አይባልም። እንደዚህ አንደኛው ነጥብ ይሄ ነው። ሁለተኛ እንደገና ደግሞ ስህተት በሚኖርበት ሰዓት መመከሪያ የአደም ልጅ በሙሉ ተሳሳች ነው። ከነዚያዎቹ ጥሩ ብሎ ማለት ማን ነው? ከስህተቱ የሚመለሰው ነው። አንቺ ማሻአላህ ጥሩ ስለሆንሽ ከስህተት ተመለስሽው እንጂ እኮ ምን አገባችሁ እኔ የፈለኩት ያልኩ ማለት ትችያለሽ እኮ። ነገር ግን ጥሩ ልብ ስላለሽ ተመልከቱ፣ ብቻ ተመልከቱ። እስልምና ማለት ይሄ ነው። በቃ በነገራችን ላይ ክርስቲያን ይሰማል። እሺ ያው ቀይ ስለበረብኝ ነው። ነገር ማን ነው ሙስሊም ሰው በየትኛውም አህዋሉ መመሪያ ቁርአን ወደ ሃይማኖት ሳንገባ ምናምን ተብሎ አይክድም፣ አያሲዝምም። በየትኛውም ንግግራችን ይሄ ንግግራችን ሸሪዓ ይደግፈዋል ወይ ይሄ ንግግራችን ሸሪዓ ይቃወማል ወይ ብለን ነው መመዘን ያለብን ነው እንጂ በዚህ ሶሻል ሚዲያ ላይ ገንዘብ እያሰባሰብን ነው ወደ ሃይማኖት አልገባንም ተብሎ አንድ ክርስቲያን መጥቶ እወድሻለሁ ቢል አንቺም ወዳሉት አይገባም። ለምን? እኛ በየትኛውም አህዋል በሸሪዓችን የምንጓዝ ሰዎች ነን። ሸሪዓ ይህን ነገር ፈቅዶታል፣ ይህ ነገር ከልክሏል ብለን ማሰብ አለብን እንጂ ይሄ ቦታ ሃይማኖት ይገባል፣ ይሄ ቦታ ከሃይማኖት ውጭ የሚባል ነገር የለም። ገብቶሻል? ምሳሌ አሁን እንበልና አንቺ ገንዘብ ያሰባሰብሽ አይደለም እንዴ? የሆነ ሰው መጥቶ አንቺን እንትን ብሎ ተናገረ። ስለዚህ አሁን የፕሮግራሙ ሃይማኖት አይደለም ከሃይማኖቱ ውጭ ነው ብለሽ ያ ሰውዬ የአንቺን ክብር የሚነካ ነገር ቢናገርሽ ስለዚህ ከሃይማኖቱ ውጭ ነው ብለሽ አንቺም የበለጠ ከሱ የሌለበት ነገር እየጨመርሽ ብትናገር ይፈቅዳል? ምክንያቱም ከሃይማኖቱ ውጭ ነው አላችሁት። ኖ እኔ ያልኩት እኮ አልገባም ኡስታዝ። እኔ ገብቶኛል። ለመጣሽ ነው ያመጣሁልሽ ነው ተረጨሻለሁኝ። አንቺ ያልሻለሽው ገንዘብ እያሰባሰብን አንድ ክርስቲያን መጣ እወድሻለሁ ብትለኝ እኔም እወድሻለሁኝ። ለምን እዚህ ቦታ ሃይማኖት ሳይሆን ገንዘብ መሰባሰቢያ ወይንም እየተጫወትን ነው፣ ሃይማኖት ውስጥ አልገባንም ነው ያልሻለሽው። አባጭሩ እኔም እያልኩሽ ያለሁት አሁን እየተጫወትን ነው አይደል? እና አንቺ መጥቼ አንቺን የሆነ ነገር ተናገርኩኝ አይደለም እንዴ? ተናገርኩኝ፣ ተጫወትን እኮ ነው። ስለዚህ አሁን አንቺ ጫወታ ከሃይማኖት ውጭ ነው እና አንቺን ደስ ብለሽ ነገር ብናገር በኋላ የምትናገር ነገር ከሃይማኖት ጋር ተገዥዋለሽ ወይስ አይ ጨዋታ ነው ችግር የለሽ ትሄጂበታለሽ? አይ ማለት ጨዋታው በጨዋታው ሃይማኖቱ በሃይማኖቱ ነው የምንነጋገርበት። ይልከሽ ሃይማኖት ራሱ የተቻለ ቦታ አጥር የለውም። ገብቶሻል? ንግግራችን የሚሆን ስራችን የሚሆን በሸሪዓ የተካበረ ገብቶሻል? የትም ቦታ ንግግራችን ቢሆን የትኛው ቦታ ስራችን ቢሆን ሃይማኖት እዚህ እስከዚህ ቦታ የሃይማኖት አጥር ነው፣ ከዚህ ቦታ ያለው የጨዋታ ነው ተብሎ የተገደበ ነገር የለም። በጨዋታም ቢሆን ማን ነው ኦኬ ኤፌሶን ምክራተውና ዋና ሐሳቡ ይሄንኛው ሱራ 3 28 ሱራ 5 51 ጋር በተያያዘ ተፍሲር ኢብኑ አባስ ጃላሌንና ኢብኑ ከሲርን ተመልከቱት። ስቴጆች ላይ የፈርስት ሰከንድ ስቴጅ ላይ ነው አይደለ? ፒላዶስ ባልተሳሳት ሰከንድ ስቴጅ ላይ ያለውን እንዴት መተግበር እንዳለባቸው ነው። በፍጹም ጓደኝነት አለማድረግ ማለት ነው። ኦልሞስት 50-50 ሲሆኑ ጓደኝነት ማድረግ አይጠበቅባቸውም። በቃ ከዛ በፊት ይሄ መጽሐፉ ላይ ሜቢ ያሳየዋል። እሱን ልታሳየኝ ይመስለኛል። ትቀጥላለች። ምንድነው እሱ? በፍጹም ክርስቲያኖችን ረዳት፣ ወዳጅ፣ ጓደኛ አድርጋችሁ አትያዙ የሚለው ነው። ተቂያ ስለተፈቀደ ስቴጅ 1 ላይ ከሆነ ግን ተቂያ ማድረግ ይችላሉ። እሱም ማለት ምን ማለት ነው? በከንፈራቸው እየሳቁላችሁ እኛ እኮ እንወዳችኋለን እያሉ እየዋሹ ከዛ በኋላስ በልባቸው መርገም ተፈቅዶላችኋል። 50-50 ከሆኑ በኋላ ጓደኝነት መያዝም አይጠበቅባቸውም። በፍጹም ከእናንተ ጋር ህብረ ጓደኛ ማድረግ
አይጠበቅባቸውም፣ ይከለከላሉ። ከ51 ከሆኑ እናንተ 49 ከሆኑ በኋላ ግን እናንተን አታክ ማድረግ ይጀምራሉ። ከዛ በኋላ ግን 60% ምናምን ሲገቡ ሱራ 9 29ን ይተገብሩባቸዋል። ተፍሲር ኢብን ከሲርም እንዲሁም ደግሞ ፓክት ኦፍ ኡመርም መመልከት ይቻላል። እሱም ማለት ምን ማለት ነው? ክርስቲያኖች የተዋረዱ ሆነው ግብር በእጆቻችሁ እስኪሰጧችሁ ድረስ ተዋጓቸው። ግብር ሳይሆን ጂዚያ which is እናንተ ያላችሁበት አካባቢ ይመጣሉ፣ ይቀመጣሉ። ከዛ ቁጥር እስከሚበልጧችሁ ድረስ የውሸት ተቂያ ይሰራሉ። ሱራ 3:28 ነው ባልሳሳት አይደለ? 3:28 ያ ተፍሲር ኢብን ከሲር ተቂያ እስከ ቂያማ ቀን የተፈቀደ ነው ይለዋል። ተቂያ ቅዱስ ውሸት ተብሎ ይባላል። እናንተ ሰፈር ሲመጣ እናንተ 100 ብትሆኑ ወይንም 99 ብትሆኑ ብቻውን ከመጣ እስከ እናንተ እኩል እስከሚሆን ድረስ የውሸት እኔ ወዳችኋለሁ ብትሰድቡት አይሰድባችሁም፣ ብትረግሙት አይረግማችሁም፣ ብትጠሉት በቃ እንደዚህ ብታሳዩት ምንም አይነት እንደዚህ አይነት ነገር አያሳያችሁም። እኛ እኮ ፍቅር ነን፣ ለእናንተ እንወዳችኋል። ልክ ቁጥር አቻ ሲሆን ይሄ ነገር ይከለከላል፣ አብርጌት ይደረጋል ማለት ነው። ከዛስ ጓደኝነት ይቆማል። ከዛ በኋላ ያለው ምንድነው? ሶስተኛው ስቴጅ አታኪንግ ነው። ምክንያቱም ምድር ሁሉ የአላህና የሙሐመድ ነች። ስለዚህ ሰዎች ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ እንድዋጋ ታዝዣለሁ፣ ምድር የኔና የአላህ ብቻ ነች ስላለ ያን ይተገበርባችኋል። በቂያማ ቀን ደግሞ ግዴታ ቂያማ የሚመጣው ኢየሱስ ይመጣል እንደነሱ አስተምሮ ኢሳ ይመጣና አይሁዶችንና ክርስቲያኖችን ሁሉንም ሌሎችንም ገሎ ጨርሶ ሙስሊሞች ብቻ ሲቀሩ ከነሱ ጋር እንትን ይልና ከዛ በኋላ ከ40 ዓመት በኋላ ይሞታል። እንደዛ ነገር ኢማጂን አምላክ ይመጣና የምታመልከው አምላክ ይገልሃል ይልሃል። ይገልህና ከዛ እኛን ከኛ ጋር ያስተዳድራል። ከዛ ራሱ ደግሞ ይሞታል። ከዛ በኋላ ነው ቂያማ የሚመጣው። ኤኒዌይስ ቀጥይ። እሺ አጠር አድርጊውና። እሺ መልካም። ዛሬ አንድ መጽሐፍ ልጋብዛችሁ ነው። ይሄ መጽሐፍ ነው አልወላ ወልበራ ይባላል። ጸሐፊው በብዕር ስም የጻፈው መጽሐፍ ነው እና ብዙ ጊዜ የመጣችሁ እስልምናን ለምታሞጋግሱ ኦርቶዶክሳውያን በተለይ ደግሞ ኦቨርኦል ክርስቲያን ተብላችሁ የምትጠሩ ሰዎች ፕሮቴስታንቶችም ሊሆን ይችላሉ፣ አሊያም ደግሞ ኦርቶዶክሶችም ጭምር ሊሆን ይችላል። የመጣችሁ እስልምና የመቻቻል እምነት ነው ብላችሁ የምትነግሩን ወንድሞችና እህቶች ለእናንተ ነው። በተለይ አልወላ ወልበራ ይባላል። ከፈለጋችሁት በፒዲኤፍ ቴሌግራም ላይ ያስቀምጥላችኋለሁ። ቻናሉ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ታዲያ ይሄ መጽሐፍ የሚናገረው እንዴት አድርገው ክርስቲያኖችን መጥላት እንዳለባቸው የሚናገር መጽሐፍ ነው። ርዕሱ ራሱ ለአላህ ብሎ መውደድና መጥላት የሚል ትርጉም ይይዛል ብዙ ጊዜ ላይ። ስለዚህ 2 ነጥቦችን ብቻ ላንብብላችሁ እንዴት አድርገው እንደሚናገሩ። መግቢያው እንዳለፋችሁ ክፍል 1 ላይ መግቢያ ላይ እንደሚናገረው በተለይ ከክፍል 1 ጀምራችሁ ስትመለከቱ በጣም የሚገርማችሁ እና የአልወላና ወልበራን አስፈላጊነትን አሳሳቢነት ብሎ ያስቀምጠዋል። እና ምንድነው የሚለው? እንዲህ ይላል። የተውሂድ የመጀመሪያው ሩኩን ወይ ደግሞ መሰረቱን ይልና በጣዖት መካደን ሲሆን ካፊሮችንና ሙሽሪኮችን ጠላት ማድረግ ግዴታ ነው። ከአላህን ከማመን ሲቀጥል ወይ ደግሞ ትይዩ የሚቀመጠው ሙሽሪኮችንና ካፊሮችን መጥላት ነው ይላል። ገና ገጽ 8 መግቢያው ላይ የሚናገረው 1.1 ላይ 1.1 ላይ የሚናገረው እሱ ነው። እነሱን መጥላትና ከእነሱም መጥራት ንጹህ መሆኑን ያስገድዳል። አንደኛው ይሄ ነው። ሁለተኛው ደግሞ ያስነዳችሁ ዛሬ ሁለተኛ ብሎ የሚያስቀምጠው ላይ ሙእሚኖችን ወዳጅ ማድረግና ካፊሮችን ጠላት ማድረግ ከኢማና መሰረቶች ውስጥ አንዱ ነው ይላል። ኢማና ማለት የመሰረተ እምነት አንደኛው ሙስሊሞችን መውደድ እንዳለ ሁሉ ካፊሮችን ጠላት ማድረግ ደግሞ ግዴታ ነው ይላል። ስለዚህ ካፊሮችን እንዴት መጥላት እንዳለባቸው የሚናገር ነው። በነገራችን ላይ ሶስተኛውን ደግሞ ላንብብላችሁ። የሙዋላትና ሙዓራት ይላል። አሳሳቢነትና ይሄ ማለት ወዳጅ ማድረግና ጠላት ማድረግን አሳሳቢነት ከሚያሳዩ ነገሮች አንደኛው መወዳጅነትና መወዳጀት ለእስልምናው፣ ጠላት ማድረግ ደግሞ ለእኛ የሚናገር ነው። ማድረግ የኢማን ጠንካራ ገመድ ነው። ስለዚህ መሰረታዊና ጠንካራ መንገዶች ከሚባሉ ዋነኛው ሙስሊሞችን መውደድ፣ ሌሎችን ደግሞ መጥላት ማሳየት ነው። አራተኛ ነጥብ ደግሞ ልገምላችሁ ከፈለጋችሁ መወዳጀትና ጠላት ማድረግ ከሸሪዓው ያለውን ትልቅ ደረጃ ከሚያሳዩ ነገሮች አንደኛው አልወላ ወልበራ ኢማናን ለመጨመርና
ጥፍጥናውን ለመቅመስ ትልቅ ሰበብ ይሆናል። ሙስሊሞቹን መውደድና እኛን መጥላት ጥፍጥናው ማወቅ አለባችሁ። እየጠላችሁ ሰውን እንዴት እየጠላችሁ ማወቅ አለባችሁ። ጥፍጥናውን የእስልምና ጥፍጥና ሙስሊሞችን መውደድ ሌሎችን መጥላት ነው ብሎ የሚናገር ነገር። ስለዚህ እየመጣችሁ በጣም ብዙ ነጥብ አለ። አምስተኛውን መቀጠል እንችላለን። ትልቁ ደረጃ እንደውም ይላል ግልጽ የሚሆንባቸውን ነገሮች ውስጥ አንደኛው ሰውየው ሙእሚኖቹን በመወዳጀቱና ካፊሮቹን ጠላት በማድረጉ ነው ይላል። ሙእሚኖች የሚላቸው አማኞችን ወዳጅ ማድረግ መውደድና ካፊሮች የሚላቸው ደግሞ ከሙስሊሞች ውጭ ያሉትን አካላት ደግሞ ጠላት ማድረግ እንዴት እንዳለባቸው የሚናገር ነገር ነው። ሂድበት ጨርሷል። አፋ የምትናገረው ነገር ካለ እሺ፣ እናመሰግናለን። ያው አስቀድመን ያልነው ነው ቁርአኑ ላይ ስላለ ቁርአኑን ተመልከቱት። 328 ተፍሲሮቹን ይዋቸው። ከክርስቲያኖችና ከእንትኖች ጋር በፍጹም ጓደኛም ሆነ ምንም መሆን እንደሌለባቸው የሚናገር ክፍል ስለሆነ እንዲሁም ደግሞ 5ኛው ሱራ የማዕድኑ ምዕራፍ 51ኛውን አያ ተመልከቱት። ሐዲስ ደግሞ ሳይ ሙስሊም 21 ኤን ተመልከቱ። 21 ኤ 22 ላይም አለ። አይ ቲንክ ቡሃሪ 25ኛውም ላይ አለ። ሙሐመድ ሰዎች ሁሉ በሱና ባላህ እስካላመኑ ድረስ እንዲጋደላቸው እንደታዘዘና ምድር ደግሞ የምትገባው የማንች ብሏል? የኔ ነች። ንብረትነት ማለት ነው። የኔ ነች። ስለዚህ የሱ ከሆነ ምድር አንተ ደግሞ ቆሻሻ ነህ። ምክንያቱም 9:28 ላይ ሙሽሪኮች እርኩሶች ናቸው ስለሚል ማለት ነው። እርኩስ ስለሆንክ አንተ ታቆሸዋለህ ነው። እና ለዛ ነው ኢሳ መጥቶ መጨረሻ ላይ ከዛ እነኚህን እርኩሶች ገድሎ ይጨርስና ክርስቲያኖች ብቻ ይቀራሉ ይላል። ሙስሊሞች ብቻ ይቀራሉ። እንደነሱ አስተምሮ ሁሉንም ገድሎ ይጨርስና ሙስሊሞች ብቻ ይቀራሉ። ይሄ ስድብ ነው። ስለዚህ ጦርነት በተነሳ ቁጥር እንትን የሚሉት ለዛ ነው።